ማሰብ መጠበቅ ለማን ተሰጠው? እንደ እመቤታችን እንደ ቅድስት ድንግል ማርያም የአብ ማረፊያ የሆነ ማን ነው? እንደ እመቤታችን እንደ ቅድስት ድንግል ማርያም የወልድ ማረፊያ የሆነው ማን ነው? እንደ እመቤታችን እንደ ቅድስት ድንግል ማርያም የመንፈስ ቅዱስ ማረፊያ የሆነ ማን ነው? ለሰው ኃጢአት ሳይሰራ መኖር ይቻለዋልን? በእውነት ከአራቱ ባህሪያት ከተፈጠረ ሰው ከእመቤታችን በቀር እሳትን የተሸከመ ኃጢአትን ያልሰራ ማን ነው? እመቤታችን ቅድስት ድንግል ማርያም ከመላእክት ይልቅ ቅድስት ናት። እመቤታችን ቅድስት ድንግል ማርያም ከሴቶች ይልቅ ትበልጣለች። እመቤታችን ቅድስት ድንግል ማርያም ሐሳቧ እንደ አምላክ ሐሳብ ነው። እመቤታችን ቅድስት ድንግል ማርያም መልኳ እንደ አምላክ መልክ ይመስላል። እመቤታችን ቅድስት ድንግል ማርያም ንጹሕ በመሆኗ ክርስቶስን ለመውለድ በቃች። እመቤታችን ቅድስት ድንግል ማርያም ለአምላክ የደስታ ማደሪያ ሆነች። እመቤታችን ቅድስት ድንግል ማርያም አምላክን በድንግልና ወለደችው። እመቤታችን ቅድስት ድንግል ማርያም በነቢያት ትነገር ነበረ። እመቤታችን ቅድስት ድንግል ማርያም በሐዋርያትም ትነገር ነበረ። እመቤታችን ቅድስት ድንግል ማርያም በፍጥረት አንደበት ሁሉ ትመሰገናለች። ዛሬ ግን እናታችን ቅድስት ድንግል ማርያም ንጽሕት ስትሆን እነሆ ጌታችን መድኃኒታችን ኢየሱስ ክርስቶስን አዝላው ስትንከራተት ከሀገር ሀገር መከራን በተቀበለች ቤዛ ልትባል አይገባትም በሚል በቤተ ክርስቲያን ቆብና ካባ በመልበስ የአርዮስን ክህደት የደገሙት የዘመናችን አባት ተብዬዎች በእውነት እናታችን ቅድስት ድንግል ማርያም የዓለም ሁሉ ቤዛ ናት። ቤዛዊት ማርያም፣ ቤዛዊት ማርያም፣ ቤዛዊት ማርያም ቤዛ ሁሉ ዓለም፣ ለዓለም ሁሉ ቤዛ የሆነች እናታችን ቅድስት ድንግል ማርያም ናት። ዛሬ ግን